በእውነት አንዳንዴ አረብ ሀገር ባለውለታችን ነው። እውነት በቃ ለምን መሰላችሁ? ተወልደን ባደግንበት ሀገር ምንም ሰርተን መለወጥ ካልቻልን ህልማችን ጋር መድረስ ካልቻልን በጣም አስቸጋሪ ነው። እና እዛ ያላችሁ ወገኖቼ እህቶቼ በርትታችሁ ጠንክራችሁ ስሩ እሺ። ስራ በዛ ማዳም ጮኸች ምናምን አትበሉ። ኢትዮጵያ ብትመጡ ምንም የምታደርጉት ነገር የለም ተቃጥላችሁ ብራችሁን ጨርሳችሁ ከመሄድ በስተቀር ማለት ነው። እኔ የሚያሰረኝ እንደው የእግር ህመም ነው እንጂ ብሄድ ብዬ በጣም ነበር የተመኘሁት። ምንም በቃ መስራት መንቀሳቀስ አትችሉ። በቃ ቤት ኪራይ ችግር ነው ብታዩ ውድ ነው በተለይ አዲስ አበባና አካባቢው። ከዛ ደግሞ ወጥቼም ልስራ ብትሉ መንገድ ላይ እንኳን ለመስራት በቃ ያባርሯችኋል፣ ይመቷችኋል። ነገር እነዚህ ደንብ አስከባሪዎች ራሳችሁን ሬዚስት አድርጋችሁ አቋቁማችሁ ለመስራት በጣም አስቸጋሪ ነው። እና ከባድ ነው ብቻ እንዴት ነው? ጠንክራችሁ ስሩ ምንም ቢሆን ምንም አረብ ሀገር ባለውለታችን ነው። ይችን ስልክ እንኳን የገዛሁት እዛ ጠንክሬ በመስራቴ ነው። እና አታማሩ ስራ በዛ ምክንያት አይሆንም። ማዳም ጮኸች ምክንያት አይሆንም። አረብ ሀገር ያላችሁ እህቶቼ እዚህ ያላችሁ ደግሞ እስቲ ባካችሁ ብንመካከር እና የምታውቁት ካለ ትንሽ ብር አለችኝ እዚህ በዛች እስቲ ተንቀሳቅሼ የምሰራባት ቦታ ነው ያጣሁትኝ። የምከራየው ተከራይቼ የምሰራበት ትንሽ ሱቅ አጣሁኝ በአቅሜ ማለት ነው። ከአቅም በላይ የሆነ እየተጠራ መንገድ ላይ መስራት አልቻልኩም። ተከራይቶም ለመስራት ከባድ ነው እና በጣም አስቸጋሪ ነው። እና አንዳንዴ መኖር ራሱን እንዲሰለቻችሁ ነው የሚያደርገው እዚህ መምጣቱ ማለት ነው። እንዲህ በስንት ጣዕሙ አረብ ሀገር በስመአብ ሰርተን ታጥበን ጸዳ ብለን ለቤተሰብ አግዘን እንዴ አሁን እኮ ለራስ እኮ በቃ ተንገዳግደን ነው ምንም በቃ። እና እስቲ ወይ በሉኝ እስቲ ባካችሁ እዚህ ያላችሁ የተመለሳችሁ ምን እየሰራችሁ ነው? እና ደግሞ መመለስም ከባድ ስለሆነ ነው ከጤና ጋር የእግር ህመም